Hello, my English family. I am Araki as usual. Today we are going to learn about the causes of learning a passive voice. ዛሬ የምናየው ደግሞ ፓሲቭ ቮይስን ለምን እንጠቀማለን በሚል ነው። እንግዲህ እንደምታውቁት በእንግሊዝኛ ትምህርት አክቲቭ ቮይስ፣ ፓሲቭ ቮይስ የሚባል አለ። ስለ ፓሲቭ ቮይስ በሌላ ቪዲዮ ላይ የምሰራ እና የምናይ ይሆናል። ነገር ግን አሁን ለምንድን ነው ፓሲቭ ቮይስን የምንጠቀመው የሚለውን ወደ 5 አካባቢ ምክንያቶች አሉ። እነሱን እናያለን ማለት ነው። ስለዚህ ጥቁር ሰሌዳው ላይ እንደምትመለከቱት ከ1 እስከ 5 በሮማን ቁጥር የተጻፉት እነዚህ ምክንያቶች ናቸው ማለት ነው፣ ፓሲቭ ቮይስን ለምን እንደምንጠቀም። የመጀመሪያው we use a passive voice when we don't know the subject of a sentence። ግልጽ ነው። ሰብጀክት ኦፍ ሰንቴንስ የአረፍተ ነገሩን ባለቤት የማናውቀው ከሆነ አክቲቭ ቮይስን ሳይሆን የግድ ፓሲቭ ቮይስን እንጠቀማለን። ኤግዛምፕል ሰጥቻለሁ፣ ምሳሌዎቹን ተመልከቱ። ኤግዛምፕል ምንድነው የሚለው? ማይ ሞባይል ፎን ኢዝ ስቶለን። ማይ ሞባይል ፎን ኢዝ ስቶለን ምን ማለት ነው? ተንቀሳቃሽ ስልኬ ተሰርቋል ነው። ማን ነው የሰረቀው? ዊ ዶንት ኖው። ሶ ዊ ዶንት ኖው ሁ ስቶል ማይ ሞባይል ፎን። አይ ካንት ኖው ሁ ስቶል ማይ ሞባይል ፎን። ስለዚህ ኤጀንቱን ወይም ዶሩን ማወቅ ስላልቻልኩ ይህንን ሀሳብ የሚገልጸው የግድ በምንድን ነው ማለት ነው? በፓሲቭ ቮይስ ነው ማለት ነው። በዚህ መንገድ ሌሎችም ሀሳቦችና አረፍተ ነገሮችን እያሰብን መጻፍ ወይም መናገር እንችላለን ነው። ሁለተኛው ፓሲቭ ቮይስን የምንጠቀምበት ምክንያት እንደምታዩት when we know the subject of the sentence unambiguously። እያችሁ ይሄኛው ደግሞ የአንድን አረፍተ ነገር ባለቤት ያለ ጥርጥር ወይም በማያሻማ መልኩ የምናውቀው ከሆነ ከአክቲቭ ቮይስ ይልቅ ፓሲቭ ቮይስ እንጠቀማለን። ኤግዛምፕሉን ተመልከቱት። ምንድነው የሚለው ኤግዛምፕሉ? የሁለተኛው ኤግዛምፕል ኢንግሊሽ ኢዝ ስፖከን ኦል ኦቨር ዘ ወርልድ። ኢንግሊሽ ኢዝ ስፖከን ኦል ኦቨር ዘ ወርልድ ምን ማለት ነው? እንግሊዘኛ በዓለም አቀፍ ደረጃ ይነገራል ማለት ነው። ማን ነው የሚናገረው? እንዴ ሰው ነዋ፣ ይታወቃል። እጽዋት አይደሉም፣ እንስሳት አይደሉም፣ ሌሎች ነገሮች አይደሉም። ስለዚህ እዚህ ላይ የሰዎች እንግሊዘኛም በዓለም ደረጃ ይናገራሉ ወይም ደግሞ የዓለም ሰዎች እንግሊዘኛን ይናገራሉ ብሎ መናገሩ ያን ያክል አስፈላጊ ላይሆን ይችላል። ፓሲቭ የበለጠ ይገልጸዋል ማለት ነው። ወይም ደግሞ እንግሊሽ ስፖክን ብለን ባይ ፍሬዝን መጠቀም የግድ አይሆንብንም። በማን ነው የሚነገረው? ያው በሰው ስለሆነ። ስለዚህ እንደዚህ አይነት ኬዞች ሲኖሩ አሁንም ከአክቲቭ ቮይስ ይልቅ ፓሲቭ ቮይስ እንጠቀማለን ማለት ነው። በሶስተኛ ደረጃ የምናየው we use a passive voice when we don't know when we don't want to mention the subject። እቺ ደግሞ ለየት ትላለች። ይሄ ግን ፓሲቭ ቮይስን የምንጠቀመው ባለቤቱን መናገር ካልፈለግን ነው ማለት ነው። ሰብጀክቱን መጥቀስ ካልፈለግን። ኤግዛምፕሉን ተመልክቱት። your t-shirt is spoiled። your t-shirt is spoiled። ለምሳሌ እንበልና እንደ ምሳሌ ሁለት ልጆች ተማሪዎች አንደኛው ትንሽ የሚያስቸግር ወይ የሚረብሽ ከሆነ በእጁ ወይ በእግሩ ወይ በሆነ ነገር የሆነ ጓደኛውን ቲሸርት ሊያበላሽበት ይችላል፣ ሊቀባው ይችላል እና ሌሎች ልጆች ሊያዩት ይችላሉ። ስለዚህ ያኛው ልጅ እንዲህ ሲደረግ ያየው ልጅ ቲሸርትህን እገሌ ነው ያቆሸሸው ወይም ደግሞ ያጎደፈብህ ለማለት ሊፈራ ስለሚችል ምን ሊል ይችላል? ዝም ብሎ እንዲሁ በግርድፉ ቲሸርትህ እኮ ቆሽሿል ሊል ይችላል ማለት ነው። your t-shirt is spoiled። ይሄ ልጅ ሰብጀክቱን ያልጠቀሰው ስለማያውቀው ሳይሆን ምን ስለሆነ ነው? መናገር ስላልፈለገ ነው ማለት ነው ባለቤቱ። ስለዚህ when we don't want to mention the subject we may use what? passive voice። ምሳሌው ላይ እንዳለው your t-shirt is spoiled በማን ባይ ብሎ መናገር አልተፈለገም ማለት ነው። ሌላው በአራተኛ ደረጃ የምናየው we use a passive voice when we want to focus on the action rather than the subject in the sentence። ይሄ ምንድነው? በአረፍተ ነገር ውስጥ ድርጊቱን ወይም ደግሞ ድርጊቱ ያረፈበትን ነገር ማጉላት ስንፈልግ ማለት ነው። እገሌ እንዲህ ያደረገ እገሌ እንዲህ ያደረገ ማለቱ ያን ያክል የማይጠቅም ከሆነ ሰብጀክቱን እንተዋለን። ለምሳሌ ኤግዛምፕሉን ተመልክቱት። ኤግዛምፕል the chalks are dropped near the wall። the chalks are dropped near the wall ምን ማለት ነው? ጠመኔዎቹ በግድግዳው አካባቢ ወድቀዋል ማለት ነው። ማን የጣላቸው? ሜቢ ያው አስተማሪዎች ነው ሊሆን የሚችሉት፣ ግን እገሌ የሚባል አስተማሪ እነዚህ ጠመኔዎች ግድግዳው አካባቢ ጣላቸው። ቲቸር አበበ ድሮፕድ ኦር ቲቸር አበበ ድሮፕስ ዚስ ቾክስ ከማለት ይልቅ the chalks are dropped near the wall ማለት በፓሲቭ ቮይስ መግለጽ አረፍተ ነገሩን ይሻላል ማለት ነው። ሌላው በአምስተኛ ደረጃ የምናየው in case of formal and or report languages
የፎርማል በስልጣን ደረጃ ያሉ ሰዎች ከኛ በላይ ያሉ በጣም ፎርማል የሆነ ኮንቴክስት የሚጠበቅባቸው ሁኔታዎች ሲኖሩና ሪፖርቶችን ምናልባት ጥናትና ምርምር ወይ ደግሞ ሪፖርቶችን ለማቅረብ ስንፈልግ ብዙ ጊዜ ፓሲቭ ቮይስ ላይ እናደላለን። ለፓሲቭ ቮይስ እናደላለን። ለምሳሌ the data was collected last month the data was collected ተሰብስቧል የሚል ማለት ነው። በዚህ መንገድ ነው እንግዲህ ይህንን ትምህርት ከወደዳችሁልኝ ቪዲዮዬን ላይክ እንዲሁም ደግሞ ቻናል ሰብስክራይብ በማድረግ ወደፊት ሌሎች ትምህርቶችን እየተማማርን እንቀጥላለን። መልካም ጊዜ